ሰላም ተመልካቾቻችን እንዴት ቆያችሁ? ባላችሁበት የእግዚአብሔር ሰላምታ ለእናንተ ይሁን። ዛሬ ደግሞ ሰላም ቤተሰብ ጋር ሄዳ ከአንድ ሳምንት በኋላ ብቅ ብላለች። ቆይታው እንዴት ነበር? ደብረ ማርቆስ ጎጃም አማን ነው ወይ ብዬ ጠየኳት። የእሷ መልስ ምን ይሁን? ቆይታ ከማርቆስ እስከ ኤልያስ ምን እንደነበረ እንዴት እንዳሳለፈች ለእኛ ለመንገር እዚሁ ነው ያለች። እስከ መጨረሻ ፕሮግራማችን ከቆያችሁ ብዙ ደስ የሚል ቁም ነገርም አዝናኝም ነገር ከኛ ታገኛላችሁ ብለን እናስባለን። ከእናንተ የሚጠበቅ የ10 ደቂቃ ቪዲዮ ጋር ቆይታ ማድረግ ነው። ሰላም፣ እንኳን በሰላም መጣሽ። እንኳን በሰላም ቆየን። እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? አለሁ። ክብሬስ አንቺ ሀገር ቤት ሂደሽ ነበር? እኔን ትተሽው የሆነ አንድ ቪዲዮ ሰርቼ ነበር አንቺ ስትሄጂ ማለት ነው፣ ግን አልለቀኩ የሆነ ጊዜ ላይ ቃሉ ብዬ አስባለሁ። በጣም በስፋ አንቺ ጋር እንደዚህ ቪዲዮ መስራት ስላለመድኩ መስለኛል ብቻዬን ሆኜ በቃ ቪዲዮ ሲሰራ ብዙ ሙዴም አልመጣልኝም። ቃሉ እንኳን እየጠፋብኝ አስቸግሮኝ ነበር። ብቻዬን ቪዲዮን ስታይ አንቺም እንደውም ምን ሆነ ነው እንደምትይኝ እርግጠኛ ነኝ። ለምን አብረን ሆነኑ ስናወራ ቪዲዮ ስንሰራ በጣም ደስተኛ ሆኜ ያወራው ምናምን ነበርና እዛ ላይ በጣም በቃ አንቺም በጣም ነው የምትገርም ብዬ አስባለሁ። ብቻ አብረን ያለን ቪዲዮ ከተመልካቾቻችን ጋር የሆነ ቪዲዮ ለቀኑ ለእናንተ እናደርሳለን ብቻ ነው የሰራሁት ቪዲዮ። ለዛሬ ግን ጎጃም ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ያው አንተ ቀርተህ ትንሽ ብዙዎች ለምን ለብቻሽ መጣሽ የሚል ጥያቄ ነበረ፣ ግን ሰላም ነው። እንግዲህ አንድ ቀን ደግሞ አብረን ሄደን ምላሻቸውን መልሳለሁ ብዬ አስባለሁ። ጥያቄያቸውን መልሳለሁ ብዬ አስባለሁ። አዎ እንግዲህ ልክ ብዙ ሰው አብረን ሆነ ነው እንድንሄድ ነው የሚፈልጉት። እኔም ደግሞ በጣም የምሬና አብረን ሄደን እንደዚህ ደብረ ማርቆስ እስከ ኤልያስ ድረስ የፍቅር እስከ መቃብር ጸሐፊው ለራሲው የአዲስ አለማየሁ ሀገር ማየቱ ጋር እንዴት ደስ እንደሚለኝ ብቻ ሀገር አማን ነው። አማን ነው ከወይስ ተወስጌ ነው። እንግዲህ አንቺ አይተሽ መጥተሻል፣ ቪዲዮም እያየሁት ነበረና ደብረ ማርቆስ እንዴት ደስ እንደሚል ገብቻለሁ። በቃል ደግሞ እስከምናየው አብረን ያው እናያለን። አንድ ቀን እንግዲህ ማየታችን አይቀርም። የብዙ ሰው ጥያቄ ነው፣ የቤተሰብም እንዴ በአጋጣሚ በባንክም የሆነ ቦታ ሲያገኝ ለምን ለብቻሽ ምናምን እንዴ ምናምን እያሉ ብዙ ሰዎች እየናገሩ ነበረ። ቀን አብረን እንደምንሄድ ደግሞ ተስፋ አደርጋለሁ። ብዙ ሰዎች ግን ብዙ ቦታ ነው የጋበዙ፣ ብዙ ቦታ ተጋብዘናል። እኔ አሁን የምሬን ነው እዛ ኦሮሚያ ውስጥም አማራ ውስጥም ደቡብ ውስጥም አፋር የትም ቦታ መጣችሁ በቃ እንደዚህ ቦታ እናስጎበኛቸው እያሉ ነበርና አንቺ አሁን መንገድ ላይ የሚያጋጥምሽ ስትሄጂ የት ይዘሽ ነው የመጣሽው? ብዙ ተበለሻል ማለት ነው። ትክክል። ብዙ ሰው ጥያቄ ነበረ። እንዴ ለምን መጣሽ? ለብቻሽ ነው የመጣሽ ምናምን በቃ እንኳን ደህና መጣሽ፣ የት አለ ሲስ ምናምን እያሉ እየጠየቁኝ ነበረ። ግን ያው እኔ ድንገት ነው የመጣሁት፣ ሌላ ጊዜ እንመጣለን ምናምን እያልኩ እየመለስኩ ነበረ። ብዙ ሰው ጠይቆኛል። ብዙ ሰው አንተ እዛ እንድትሄድ ሀገራችንን እንድታይ የብዙ ሰው ፍላጎት ነው። ድንገት ማለት ድንገት እንዴት ነሽ? ድንገት አልሽ ጠፍተሽ ነው? ምንድን ነው ድንገት? አልገባኝም። ድንገት ሲባል ያው የሆነ የሚስተካከል ነገር ነበር ቤተሰብ ጋር፣ ለዛ ነው ድንገት የሄድኩት። እና ለምን እንድትሄጂ ይችላል? አውቄ ነው እንግዲህ ሌላ ጊዜ አብረን ስለምንሄድ ለአሁኑ ምን እንደሽን ያውቃሉኝ። የትም ብንሄድ መሄድ እንችላለን። ለምን የብዙ ሰውም ጥያቄ ነበር። ብዙ ሰው መሄድ እያስባለሁ በምንሰራው ቪዲዮ ላይ በቲክቶክም ላይ ለምን ደሴ፣ ለምን ጎንደር፣ ትግራይ ክልል፣ አፋር፣ ሁሉ ሐዋሳ፣ ባህር ዳር፣ አዳማ ለምን አትመጡም የሚሉ ብዙዎች ነበሩ። እና መሄድ እንችላለን። አዎ አሁን እስከዛሬ እንደ ብሎግ ሆኔ ትንሽ ሄደኑ ማየት ይቻል ደብረ ብርሃን ሄደናል። በትክክል ደብረ ብርሃን እንደውም አርቲስት ማብሬ መንግስቱ እዛ አግኝቴ ነው የሱ ሬስቶራንት ተመረቀ ነበር። እዛ ላይም ተገኝተ በጣም ብዙ የሀገራችን አርቲስቶች ጋር ታውቀን የመጣ ነው። በጣም ደስ የሚል ሁኔታ ነበር። እዛ የሚገርማቸው እዛ ደብረ ብርሃን ሄደኑ ብዙ ሰው ደግሞ ከዛ በኋላ ደውሎ እንዴት እናንተ ሳናገኛቸው ተመልሳችሁ ሄዳቸው ግን ብዙ ደወሉልንም ነበሩ። እንግዲህ ይሄ ነው ሀገራችን። ፍቅር በፍቅር ብቻ ነው። ፍቅር በፍቅር ብቻ ነው። የምን ጥላቻ ነው? ከየት መጣ ጥላቻ ነው? ፈጣሪ በአምሳሉ ባሪያ አድርጎን የፈጠረን ሰዎች ሆኔ ነው። እንዴት ነው በቃ ሰው መጥላት የሚችል ብለን የምናስብበት ደረጃ ላይ ነበር። እዛ ሆኔ ነው። ያው የጊዜ ደግሞ የፕላትፎርም ጊዜ ነው። በአንድ ደቂቃ ቪዲዮ ብዙ ሰው ጋር መታወቅና መድረስ ይቻላል። አሁን እዚህ ያለንበት ከተማ ሰንዳፋ ከቤት ወጣ እንዳለ በቃ ብዙ ሰው ሰንዳፋ ነው እኛን ያላወቀ ሰው ያለ አይመስልንም። ብዙ ሰው ጋር ነው
ሰንዳፋ ደግሞ የፍቅር ከተማ፣ የአንድነት በቃ ደስ የሚል ህዝቡ ተዋዶ የሚኖርበት ሀገር ነው። እግዚአብሔር አሁንም እንደዚህ አብስቶ ጨምሮ ውስጥ እንላለን። ድሬዳዋ ማለት ይቻላል እኮ ሰንዳፋ የምር በቃ ሰንዳፋ በኬ ማለት እኛ አሁን ያለንበት ቦታ እንደ ድሬዳዋ ሚቻል አቅም እርግጥ ሰፊ ባትሆን በፍቅር ድሬዳዋ ጋር መወዳደር እንችላለን ብለን እናስባለን። እንደዚህም በቃ ህዝቡ እኛን ካገኙ መንገድ ላይ ገበያ ላይ የትም ቦታ ለፕላትፎርም እንደውም ደግሞ ከሁሉም በላይ ማይንድ ይመስለኛል። ይሄ ማይንድ በጥሩ ነገር ፕሮግራም ከሆነ እንግዲህ የኖርሽ ጥሩ ነገር እንደሚያጋጥምሽ እርግጠኛ ነኝ። በዛ ልክም ደግሞ ማይንዳችን ኔጋቲቭ ማይንድ ፕሮግራም እንዲያደርግ ከፈቀድንለት እንደዛው ከህዝብ ዘንድ መቼም ተወዳጅ አይደለም። ከህዝብ እኮ ያው ውስጥህ እንዳልከው አንድ ሰው በመጥፎ ነገር አይምሮ ማለት ሰው ብሎ በመጥፎ ነገር ያላስብ በምን አንዳንዴ የሆነ ባለማወቅ አሁን አንድ ሰው ሀሳቡን ማለት ነው የሆነ ነገር ሲያስብ ወይ ደግሞ ሲሰራ ሲያወራ ሰው ነው ብሎ ነው የሚያስብ እንጂ ብሎ መጥፎ ነገር በመስራት እንደው ብሎ አቅሮ የሚሰራ ይሆናል ብዬ አላስብም። እና ሰው ሆን ብሎ ጥላቻን ማለት መጥፎ ነገር ነው ያስብም። የሆነ አለማወቅ ወይ ደግሞ የሆነ ነገር ስሰራ ብዬ ለሌላው ሰው ሲታይ መጥፎ ሊሆን ይችላል። ግን በእኔ ቤት ማለት በእኔ ሀሳብ ግን ጥሩ ነገር አስቤያለሁ ብዬ ነው። እና አለመነጋገር ያኔ ይሄ እንደዚህ ጥሩ አይደለም ብሎ ዳይሬክሽን የሚሰጥ ሰው መነጋገር አለመነጋገር ነው እንጂ ብሎ ጥላቻን አምቆ ማለት ብሎ ክሬት ያደርጋል ጥላቻን እንደዚህ የሚያደርግ ሰው ይሆናል ብዬ አላስብም። አሁን ቀጣይ የት ነው መሄድ ያለብን ብለሽ ታስባለሽ? አሁን እኔ የምር ነው እኔን ትቴሽ ጎጃም ሄድሻል ለተመልካቾቻችን እየነገርን ያለን እንዳይለምብሽ ከዚህ በኋላ የት የምትሄጂ በቃ እንደ ቦርሳ ነው እዚህ መንቀሳቀስ ያለብሽ። እኔም አንቺን እንደ ቦርሳ ይዤ መንቀሳቀስ አለብኝ ብዬ አስባለሁ። ቀጣይ አሁን ባህር ዳርን ደግሞ የሚያስጎበኘን ሰው በዚህ በቲክቶክ ብዙ ሰው እየጠራን ነው ያለ ነው። እዛ ሄዱ እንግዲህ በቃ የሆነ ደስ የሚል ሁኔታ ብነሳልሽ ደስ ይለኛል። ባህር ዳር፣ ጎጃም፣ ሐዋሳ የኢትዮጵያ ትላልቆች ከተማ ሁሉ እንጎበኝ ደስ ይለኛል። የምር ነው። በእያንዳንዱ ከተማ ሰላሌ ፊችም ተይላኔ በደንብ አድርጌ ነው እንግዲህ ከደርበ ሊባኖስ ጀምሬ እዛ ታሪካዊ ብዙ ቦታ ስላለ አስጎበኝሻለሁ። አንቺ ደግሞ በዛኛው ዴሹ በዛው መስመር ዘልቀን እዚህ ሐዋሳ አለ። እዚህ በደርበ ብርሃን በኩልም ደግሞ እስከ ደሴ እስከ አፋር እስከ መቀሌም እንኳን እንዘልቃለን እግዚአብሔር ከፈቀደ። እግዚአብሔር ያውቃል፣ ሲያስባል እግዚአብሔር ያሳካል ነው። ደስ ይላል። እስካለንም ድረስ ፍቅር እንሰብካለን፣ በፍቅር እንኖራለን። ፍቅር ሆነም ደግሞ ምድር ላይ ለመቆየት እናስባለን። እንግዲህ እድሜያችን መጨረስ ሌላ መቼም እኛ ለህዝቦቻችን የምናስተምር ፍቅርና ፍቅር ብቻ ስለሆነ ሰላም ያለው ፍቅር ስትኖር አንተም ሰላም ያለው እዚህም አትደሰትም፣ ወደ ሌላኛው ዓለም ሄደህም ደስታ የለህም። በቃ ሰላም የሆነ በቃ ምንድነው ድብልቅልቅ ያለ ህይወት አይነት ነገር እና ያ ቫልዩ ስለሌለው በፍቅር እንኖራለን፣ ፍቅር እንሰብካለን። እንግዲህ ቀጣዩንም ደግሞ ወደ ወዲያኛው ዓለም ደግሞ የሁላችን ምርጫ ደግሞ ፍቅር መሆን አለበት። ለሰው ማሰብ እኔ እንደዚህ አምናለኝ። ማንም ሰው ኢትዮጵያ ውስጥ ሆኖ የት ለመሄድ ከማንም ፍቅር መውሰድ የለበትም። አንድ ነገር ነው ያለነው አይደለም። እኔ ከሰላሌ ተነስቼ የትም የኢትዮጵያ ከተማ ሁሉ ገጠር ሳይቀር እጄ ማየት እፈልጋለሁ። ለምን ደስ የሚያሰኝ እሱ ነው። አሁን ብዙ ሰዎች ወደ ውጭ ሀገር ሄደው ብዙ ነገር እንደሚሰራ ዴቨሎፕድ ካንትሪ ስለሆኑ እዛ ብዙ ነገር የሚያስደስቱን ብዙ እንዳለ ያደርገኑና ሲባል አይደለም። ቢያንስ የአየር ሁኔታ እዩት። እኛ ሀገራችን ሰላም የሆነ አየር ያለበት ሀገር ኢትዮጵያ ነው። ኢትዮጵያ እስቲ የምድር ገነት ናት። ፍራፍሬ ያለበት ሁሉም በቃ ደጋም ቆላም ምንም ደስ የሚል ነገር። ስለዚህ ውጭ ሀገር በኤርፕሌን ሄደናል ብሌ ነው የሌላ ሰው ሀገር ከማሳየት በላይ እኛ በእግር ሄደን የምናይ የምንማርበት ብዙ ነገር አለ። ዴቨሎፕድ የሆኑ ሀገሮች እኮ እኛ ነገር ቢያገኙት ምንኛ ቢታደርግ ነበር። አያገኙትም። እንደዚህ ሌላ ነገር የለም። አሁን የሰው ልጅ ለመኖር የአየር ሁኔታ ወሳኝ ነው። ይሄዳል። እስቲ ውጭ ሀገር ያላቸው ሄዳቸው የምታውቁት ኦንላይን የምታውቁት ብዙ ነገር እናያለን። 6 ወር ብርድ፣ 6 ወር ደግሞ ፀሐይ ሲኦል የሚመስል ነገር አይደለም። ሁላችንም ያላየን ብዙ ነገር ስላለ አንድ ቦታ ስንሄድ የሆነ የትምህርት አግኝተን ፍቅር አግኝተን እንመለሳለን። በፍቅር ከሄድን ነው አይደለም። በጥላችን በጭንቅላታችን ሞልቴ ነው ከሄድን ለፍቅር ቦታ የለንም። መጀመሪያም ፍቅር አላሰብንም፣ ፍቅር ልናገኝ አንችልም። ስለዚህ እስኪ ጎጃም ውስጥ የሚጎበኝ ቦታ ደስ የሚል ቦታ
የት ነው ታውቃለሽ? እንግዲህ ጎጃም ውስጥ እዚህ በቃ ደብረ ማርቆስ ለራሱ ብታይ በቃ የሚያውቁት ያውቁታል። የእኔ ስለማውቀው ደግሞ ይህ አካባቢ ምናምን ስለሆነ ነገር አይደለም። በቃ በጣም ደስ የሚል አየሩ የማይሞቅ የማይበርድ በቃ መካከለኛ የሆነ ሀገር ለመኖር በጣም ምቹ የሆነ ሀገር ነው ደብረ ማርቆስ። እስከ ደብረ ኤልያስ ብትሄድ በጣም ድንቅ የሆነ ቦታ አለ ደብረ ኤልያስ። ያው የምንኖርበት የከተማው ቤተክርስቲያን ውስጥ ራሱ ብዙ ድንቅ የሆነ የሚጎበኝ ነገር አለ። እግዚአብሔር ከፈቀደ ስንሄድ በደንብ አስጎበኛለሁ። ውስጥ ላይ በጣም ታምር የሆነ ነገር አለ። እኔማ ለማየት በጣም ጓጉቻለሁ። የሚገርምሽ ችግር የለም አንድ ቀን እግዚአብሔር ሲፈቅድ እናያለን። እንግዲህ ደብረ ኤልያስ የአዲስ ዓለማየሁ ፍቅር እስከ መቃብር ደራሲ ሀገር ነው። እንዲሁም ደግሞ የተለያየ ንጉሴ የነዚህ ብዙ ድንቅና ታዋቂ የሆኑ ሰዎች ብዙ ድንቅና በጣም ጎበዝ ደራሲ ያሉበት የተወለዱበት ሀገር ነው ደብረ ኤልያስ። በዚህና በጣም ደስ የሚል ብዙ የሚጎበኝ ቦታ አለ። እግዚአብሔር ፈቅዶ አንድ ቀን ብንሄድ ብዙ ነገር አስጎብኛለሁ። አዎ ህዝቡም ፍቅር ነው። ቦታም ደስ የሚል ቦታ ነው። በጨፈራም ደግሞ እንደዚህ ጎጃም ይታወቃል አይደለ? ባህላዊ ጨፈራ ዘፈን ላይ ያው ሰማለሁ። ጨፈራውን እንደ ጎጃም እየተገር ይደምቃል ምናምን የሚል ጭፈራ እንደ ጎጃም እየተገር ይደምቃል። በቃ ደስ የሚል ያው እንደየ እንትኑ ነው። አሁን ምን አለ መሰለህ አሁን እናንተም ጋር የጎጃም አሁን የሚችሉት በቃ ይችላሉ ማለት ታደንቀዋለህ። እንደየ አካባቢ የሚችለውን ሰው ሁሉ ውብ ነው። የሁሉም እኮ ጎበዝ ነው ሁሉም አሁን ለምሳሌ በእናንተ ሲርባ ይባላል። እናንተ በጣም ያምራል። የእናንተ ራሱ በጣም ውብ ነው። በቃ ድንቅ። አዎ በየቦታው ያ ደግሞ ዥንጉርጉርነት ደግሞ ድምቀት ነው። በጣም ደስ ይላል። ለምሳሌ አንተ አንድ ነጭ የሆነ ነገር ብቻ ከምታይ እዚያ ነጭ ከለር ላይ አረንጓዴም ቀይም ቢጫም ቢቀላቀል የሆነ አትራክት የሚያደርግ ነገር ይኖራል። ስለዚህ ዥንጉርጉር መሆኑ ሁሉም እንደየአካባቢው ምርጥ ነው። ጨፈረው ያምራል፣ ተወዳጅ ነው። ያው የጎጃም አንተ እንትን አልከው እንጂ የሁሉም ውብ ነው። ይሄ ደግሞ ዥንጉርጉርነቱ ደግሞ ድምቀታችን ነው፣ ውበታችን ነው፣ ኩራታችን ነው፣ ጌጣችን ነው። እስካላወቅ ግን ትንሽ እስካልተጠቀምንበት ላናቅ ይችላል። ከሰላሌ ጎጃም ቤት ምን ያክል አትራክቲቭ ሆኖ እንደሚመለስ አስብ። ከዛም ደግሞ የሆነ አዋሳ ቤት የተለያየ ቦታ ላይ ቻንሱ ላይ ለማየት በቃ የአእምሮ ምግብ ነው። ስንኖር ያው ለሆዳችን ምግብ እንደሚያስፈልግን ለአእምሮአችን ደግሞ የተለያየ ምግቦች አሉ። መማር ሊሆን ይችላል፣ ማንበብ ሊሆን ይችላል፣ መጎበኘት ሊሆን ይችላል። የተለያየ ነገር አለ። ብቻ በአጠቃላይ ከገጠር ጀምሮ እስከ ማርቆስ ያሳለፍሽው ደስ የሚል ቆይታ ነው ማለት ነው። በትክክል ጥያቄ የለውም። ወፍሬሽ ነው የመጣሽ ነው? አዎ ጎጃም ጠላም ደግሞ የሚያረሻ አረሳም ያማ ግድ ነው። እንደውም ሰሞኑም የሰሞን ቅበላ ይባላል። የቅበላ ሰሞን ነው። ሰርግ ምናምን ነበረ። በቃ ተጨፍሬሽ ነበር? ያው ግድ ነው ወይ ሞክሬሻላ? አዎ ግድ ነው። ጭፈራም ያው ሰፈር ላይ ነበረ። በጣም ደስ የሚል ጊዜ ነበረ። እንደውም ሲስ ቢኖር እያልኩ ነበረ። እንግዲህ አንድ ቀን ደግሞ እንደዚህ አይነት አጋጣሚ ትኖራለህ ብዬ አስባለሁ። አዎ የማይሆን ነገር የለም። ሁሉም በጊዜያቸው ይሆናልና ተመልካቾቻችን የዛሬ ቪዲዮ ይሄን ይመስላል። ሰላምም በሰላም ተመልሳ እኔ ጋር ስለደረሰች እግዚአብሔርን አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባላችሁበት አሁንም በድጋሚ ሰላም ሁኑልን። ቀጣይ ደግሞ የት እንምጣ ከጋበዛችሁንም እንመጣለን። የምትፈልጉት ከተማ ብቻ ኑ ብላችሁ በኮመንት ጻፉልን። እኛ ከእናንተ ጥሪ አግኝተን መቼም አንቀርም፣ እንመጣለን። እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። ሰላም